በድንገት ባህሩ ተቆጣ፣ ነፋሱም ሰማዩን በለቅሶ ሞላው። መርከቧ በማዕበሉ ግፊት ስትሰበር ስትቃረብ መርከበኞቹ ወደ ሰማይ ተማጸኑ። መፍትሄው ግን በዕጣ ተለየ። ያ አስፈሪ ዕጣ ያረፈው ግን ከፈጣሪ ፊት እየሸሸ በነበረው በዚያ ነቢይ ላይ ነበር። ይህን ታሪክ በዚህ በግዕዝ ቻናል እንመለከታለን። ሰብስክራይብ ማድረጉን እንዳይዘነጉ። በእስራኤል ምድር አሚቴ የተባለ ሰው ልጅ ዮናስ ይባል ነበር። ዮናስ ተራ ሰው አልነበረም። የፈጣሪን ድምፅ የሚሰማ ነቢይ ነበር። ነገር ግን አንድ ቀን የመጣለት ጥሪ ከእርሱ አስተሳሰብ በላይ ሆነ። የፈጣሪ ድምፅ እንዲህ ሲል መጣ። ተነስና ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ከፊቴ ወጥቷልና በእነርሱም ላይ ስበክ አለው። ነነዌ ስሟ ሲነሳ የሚንቀጠቀጡ ብዙ ነበሩ። የአሦራውያን መዲና፣ የኃያላንና የጨካኞች መቆያ ናት። ነነዌ እጅግ ግዙፍ ከተማ ብትሆንም በውስጧ ያለው ግፍና በደል ግን እጅግ በዝቶ ነበር። ዮናስ ግን ይህን ጥሪ አልወደደውም። ለምን ነነዌ ትጥፋ እንጂ ለምን ትማራለች የሚል የግል ስሜትና ጥላቻ በውስጡ ነበር። እነዚህ ጠላቶቻችን ናቸው፣ እንዴት ምህረት ይገባቸዋል የሚል ጥያቄ በውስጡ ቀርቶ ነበር። ዮናስ በዚያች ቅጽበት አንድ ትልቅ ስህተትን ሰራ። ከሁሉም አዋቂ ፈጣሪ ፊት ለመሸሸግ ወሰነ። ወደ ነነዌ መሄድ ሲገባው ወደ ተቃራኒ አቅጣጫ ወደ ተርሴስ ለመሄድ ወደ ኢዮጴ ወረደ። መርከብም ተሳፈረ፣ ዋጋዋንም ከፈለ። ዮናስ ግን አንድ ትልቅ እውነት ዘንግቶ ነበር። ከፈጣሪ ፊት መሸሸጊያ የትም አለመኖሩን፣ የባህሩም የየብሱም የሰማዩም ጌታ እርሱ መሆኑን ዮናስ ለጊዜ ዘነጋው መሰል። ዮናስ በመርከቡ የታችኛው ክፍል ተኝቶ ነበር። ነገር ግን ሰማዩ አልተኛም ነበር። በድንገት ባህሩ ተቆጣ፣ ሰማዩ በደመና ጠቆረ፣ ነፋሱም እንደ አውሬ ይጮህ ጀመር። ማዕበሉ መርከቧን እንደ ቅጠል ያንገላታት ጀመር። መርከበኞቹ ልምድ ያላቸው ሰዎች ነበሩ። ነገር ግን እንዲህ ያለ ቁጣ አይተው አያውቁም ነበር። እያንዳንዳቸውም ወደ የአማልክቶቻቸው ጮሁ። መርከቧም እንዳትሰምጥ ጭነታቸውን ወደ ባህር ጣሉ። ነገር ግን ባህሩ ሊረጋጋ አልቻለም ነበር። የመርከቡ አለቃ ወደ ታች ወርዶ ዮናስን አገኘው። አንተ ተኝተህ የምታንኮራፋ ተነስና ወደ አምላክህ ጩህ አለው። ጭንቀቱ ሲበረታባቸው መርከበኞቹ አንድ መፍትሄን አሰቡ። ዕጣ እንጣጣል፣ ይህ ጥፋት በማን ምክንያት እንደመጣ እናውቃለን አሉ። ዕጣውም በመላው መርከብ ላይ ሲዞር ቆይቶ በዮናስ ላይ ወደቀ። ዮናስም እውነቱን መደበቅ አልቻለም። እኔ የሰማዩን አምላክ የማመልክ ዕብራዊ ነኝ፣ ከፈጣሪ ፊት እየሸሸው ነው አላቸው። መርከበኞቹ በታላቅ ፍርሃት ተውጠው ምን ብናደርግ ባህሩ ይረጋልናል አሉት። ዮናስም የጥፋተኝነት ስሜት ተሰማው። ባህሩ በእኔ ምክንያት እንደተቆጣ አውቃለሁ፣ ስለዚህ አንስታችሁ ወደ ባህሩ ጣሉኝ አላቸው። መርከበኞቹ መጀመሪያ ላይ ራሩለት። በሰው ደም መጠየቅ አልፈለጉም ነበር። ነገር ግን ማዕበሉን ሊቋቋሙት የማይችሉ ሲሆን ዮናስን አንስተው ወደ ጥልቁ ባህር ጣሉት። ዮናስ በባህሩ እንደተበላ ወዲያውኑ ባህሩ በድንገት ጸጥ አለ። መርከበኞቹም ይህን ታምር አይተው ፈጣሪን አመሰገኑ። ዮናስ ወደ ጥልቁ ባህር ሰጠመ፣ ውሃውም እስከ ነፍሱ ድረስ ከበበው። ነገር ግን የዮናስ ታሪክ እዚህ ላይ እንዲያበቃ የፈጣሪ ፍቃድ አልነበረም። ፈጣሪ ዮናስን እንዲውጣው ታላቅ አሳን አዘዘ። ዮናስ አልሞተም፣ ይልቁንም በአሳ ሆድ ውስጥ ሆኖ ለ3 ቀንና ለ3 ሌሊት ቆየ። በዚያ ጨለማና ጠባብ ቦታ ውስጥ ዮናስ ራሱን አገኘ። ከፈጣሪ መሸሽ እንደማይቻል፣ የሰው ልጅ እቅድ ከመለኮታዊ እቅድ ጋር ሲጋጭ ምን እንደሚፈጠር ተረዳ። በአሳ ሆድ ውስጥ ሆኖ ወደ አምላኩ ጸለየ። ጸሎቱም የጸጸትና የምስጋና ድብልቅ ነበር። በመከራዬ ሳለ ወደ አምላኬ ጮክ፣ እርሱም ሰማኝ እያለ በዝማሬ አመሰገነ። ድህነት ከፈጣሪ ነው ሲልም ተናዘዘ። ዮናስ በዚያ በጨለማ ማህፀን ውስጥ ሆኖ ሁለተኛ ዕድልን ተመኘ። ፈጣሪም የዮናስን ልብ አየ። ከ3 ቀን በኋላ አሳው ዮናስን በደረቅ ምድር ላይ ተፋው። ዮናስ አሁን አዲስ ሰው ሆኖ ተነሳ። የፈጣሪ ቃል ለሁለተኛ ጊዜ ወደ ዮናስ መጣ። ተነስና ወደ ነነዌ ሂድ አለው። በዚህ ጊዜ ዮናስ አልዘገየም። ወደ ታላቂቱ ከተማ ወደ ነነዌ አመራ። ከተማዋ የ3 ቀን መንገድ የሚያህል ግዝፈት ቢኖራትም ዮናስ በከተማዋ መሃል እየተዘዋወረ በአንድ አረፍተ ነገር ብቻ መስበክ ጀመረ። በ40 ቀን ውስጥ ነነዌ ትገለበጣለች እያለ ተናገረ።
ይህ አጭር መልእክት እንደ ሰደድ እሳት ከተማዋን አዳረሰ። የሚገርመው ግን እነዚያ ጨካኞች ተብለው የሚታወቁ የነነዌ ሰዎች ቃሉን ሰምተው አልተቆጡም ነበር። ይልቁንም ልባቸው ተነካ። ከንጉሱ ጀምሮ እስከ ትንሹ ሰው እንዲያውም እስከ እንስሳቱ ድረስ ማቅ ለበሱ። ታላቅ ጾምና ጸሎት ታወጀ። ንጉሱም ከዙፋኑ ወርዶ በአመድ ላይ ተቀመጠ። ምናልባት ፈጣሪ ይራራልን ይሆናል የሚል ተስፋ በከተማዋ ነገሰ። ፈጣሪ የነነዌን ሰዎች ንስሐ አየ። ተግባራቸውንና ከክፋት መንገድ መመለሳቸውን ተመለከተ። ያንን ሊያመጣባቸው ያሰበውን ጥፋትም መለሰ። ነነዌም ከጥፋት ተረፈች። ነገር ግን ዮናስ በዚህ አልተደሰተም ነበር። እንዲያውም እጅግ ተከፋ። ከከተማ ወጥቶ በምስራቅ በኩል ተቀመጠ። እኔ አውቅ ነበር አንተ መሐሪ፣ ቸር፣ ቁጣህ የዘገየና ምሕረትህ የበዛ አምላክ ስለሆን ትመራቸዋለህ ብዬ ነበር ገና በሀገሬ ሳለው የሸሸሁት በማለት በምሬት ተናገረ። ዮናስ አሁንም የራሱ ጽድቅና ጥላቻ አልለቀቀውም ነበር። ዮናስ በከተማዋ ላይ የሚሆነውን ለማየት ቁጭ ብሎ ሳለ ፀሐይ አቃጠለችው። ፈጣሪም ለዮናስ ጥላ እንድትሆነው አንዲት ቅልም በአንድ ሌሊት እንድትበቅል አደረገ። ዮናስም በቅሏ ጥላነት እጅግ ተደሰተ። ነገር ግን በማግስቱ ጎህ ሲቀድ ፈጣሪ አንዲት ትልን አዘዘ። ትሏም ቅሏን በላቻትና ደረቀቻት። ፀሐይ ስትወጣና ትኩስ ንፋስ ሲነፍስ ዮናስ በድጋሚ ተቃጠለ። ከመኖር መሞት ይሻላል በማለትም አማረረ። ያን ጊዜ መለኮታዊውና ጥበበኛው ድምፅ እንዲህ ሲል መጣ። ዮናስ ሆይ አንተ ላልደከምክባት ላላሳደግካት በአንድ ሌሊት በቅላ በአንድ ሌሊት ለደረቀች ቅል እንዲህ አዘንክ። ታዲያ እኔ ቀኝና ግራቸውን ለማይለዩ ከ150,000 በላይ ለሚሆኑ ሰዎችና ብዙ እንስሳቶች ላላት ለዚች ለታላቂቱ ነነዌ እንዴት አራራም አለው። ዮናስ በዚህ ጊዜ ምላሽ አልነበረውም። የፈጣሪ ምሕረት ከሰው ልጅ ጥላቻና ዘር ከሀገርና ከወሰን በላይ መሆኑን ተረዳ። እንደነዚህ ያሉ አስተማሪ መጽሐፍ ቅዱሳዊ ታሪኮች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።